ለሆነ ሰው መልእክት አለኝ። ጉርጓድ ውስጥ እንደ ዮሴፍ እየተራመደ ያለ ጉርጓዱ መድረስን አይከለክልም። አሜን። ለምን ጉርጓዱ መንገድ ይሆናል። አይታችኋል። የሰው ቤት አሽከር ነበረ፣ ነገር ግን አሽከርነት ወደ ንግስናው ያስቸኮለው። ዛሬ ለሆነ ሰው ባላጠፋው ጥፋት የተከሰሰ ሰው ለዛ ሰው መልእክት አለኝ። ክሱ ለንግስና ያስቸኩለዋል። በኢየሱስም ያስቸኩለሃል። ከሳሾች ለንግስና ያስቸኩለሃል። ትላንትና ገብቶ ያባረሩ ሰዎች ነገ ደግሞ እንደዚህ ይሆናሉ። እየሰገዱ ያሻልፉ። ሁኔታው ያለ አመስግን ይለኛል። የእግዚአብሔር መንፈስ በስራ ላይ ነው። አሜን። ትንቢተ ኢሳይያስ ምዕራፍ 65 መጨረሻው አካባቢ ያለውን ቃል ልንገራችሁ። እግዚአብሔር የድካማችሁን ፍሬ ያበላል። በከንቱ አትደክሙም፣ ለሌላ አሰሩም። እናንተ የምትቀመጡበትን ቤት ትሰራላችሁ። እየተጨነቅኩ አልኖርም፣ ግራ እየተጋባው አልኖርም። እግዚአብሔር ገና ሲጠራ ይሰማኛል። ገና